እስኪ ዛሬ የዘመናችንን ዓለም የለወጠውን ትንሽ የኤሌክትሪክ አካልን መልከት። በጣም ቀላል ይመስላል አይደል? ግን ይህ ኤሌክትሪክ ፍሰትን ለመቆጣጠር ብልሃት ያስፈልጋለው። ስሙ ዳዮድ ይባላል። እሱ ነው የዛሬው ገለጻችን ቁልፍ ነጥብ። ለመሳሪያዎቻችን ወሳኝ የሆነ የኤሌክትሪክ አንድ መንገድ ነው። አሰራሩን ለመረዳት መጀመሪያ ከተሰራበት ልዩ ቁስ እንጀምር። እሺ እንጀምር። ቁሶች ኤሌክትሪክ የማስተላለፍ ችሎታቸው ላይ ተመሰርተው በሶስት ይከፈላሉ። ዋናው ልዩነታቸው ያለው ኤሌክትሮኖች ለመፍሰስ የሚያስፈልጋቸው የኃይል መጠን ላይ ነው። ሴሚኮንዳክተሮች መሃል ላይ ናቸው። ብዙም አያስተላልፉም፣ ብዙም አይከለክሉም። ይሄ ደግሞ በቀላሉ ቁጥጥር እንዲደረግባቸው ያስችላል። እንግዲያው ይህን ቁስ ወደ አንድ መንገድ የኤሌክትሪክ በር እንዴት ነው የምንቀይረው? ሂደቱ ዶፒንግ ይባላል። እዚህ ላይ ንጹህ ሴሚኮንዳክተር ላይ ሆነ ተብሎ ርኩሰት ይጨመርበታል። ይሄ ለውጡን በደንብ ያሳያል። በቀኝ በኩል እንደምናየው ዶፒንግ አንድ ነፃ ኤሌክትሮን ጨምሯል። ዶፒንግ ሁለት አይነት ነገሮችን ይፈጥራል። ኤን አይነት ተጨማሪ ኤሌክትሮኖች ሲኖሩት፣ ፒ አይነት ደግሞ ቀዳዳዎች አሉት። እነዚህ ሁለቱ ሲገናኙ ፒኤን መስቀለኛ የሚባል ነገር ይፈጥራሉ። የዳዮድ ምስጢሩ ያለው እዚሁ ድንበር ላይ ነው። እሺ፣ ይሄ መስቀለኛ መንገድ ፍሰትን እንዴት ነው የሚቆጣጠረው? ሁሉም ነገር ቮልቴጁ በየትኛው አቅጣጫ እንደተያዘ ይወሰናል። በቀጥተኛ ባያስ ቫልቭ ይከፈታል። በተገላበጦሽ ባያስ ደግሞ ይዘጋል። ልክ እንደ ኤሌክትሮኒክ ማብሪያ ማጥፊያ ማለት ነው። ይሄ ግራፍ በደንብ ያሳያለው። በአንድ አቅጣጫ ፍሰት አለ፣ በሌላው ግን ምንም የለም። እና ይሄ ችሎታው ነው ዳዮዶችን ለሬክቲፊኬሽን ፍጹም የሚያደርጋቸው፣ ኤሲን ወደ ዲሲ ለመቀየር ማለት ነው። አንድ ቀላል ዑደት አንድ ዳዮድ ብቻ ተጠቅሞ ኤሲን ሞገድ ግማሹን ይቆርጠዋል። የበልጥ የላቀ ዑደት ደግሞ ብዙ ዳዮዶችን ተጠቅሞ ሙሉ ሞገዱን ወደ አንድ አቅጣጫ ያስኬዳል። ወደ ቻርጀር ስንመለስ የሚሰራው ልክ እንደዚህ ነው። መሳሪያዎችን ለማብራት ይህን ሂደት ይጠቀማል። እሺ፣ ይሄ ቀላል የአንድ መንገድ በር ለምን ይህን ያህል አስፈላጊ ሆነ? ከኃይል አቅርቦት እስከ ኮምፒውተር፣ ሌላው ቀርቶ እስከ ማብራት ድረስ ዳዮድ የቴክኖሎጂ መሠረት ነው። በአጭሩ መላው የዲጂታል ዓለም የተገነባው በእነዚህ ትንሽ የአንድ መንገድ ቦሮች ላይ ነው። ይሄ ደግሞ አንድ ጥያቄ ያስነሳል። ቀጣዩ ዓለምን የሚለውጠው ቀላል ነገር ምን ይሆን?